ዝም ብላችሁ ጸጉራችሁ ላይ ቅባት መቀባት አቁሙ። መጀመሪያ የጸጉራችሁን አይነት እወቁ። በመጀመሪያ የጸጉራችንን ፖሮሲቲ ወይንም ደግሞ እርጥበት የመያዝ አቅሙን ማወቅ አለብን። ጸጉሬን ቅባት ተቀብቼው ባንዴ ይመጣዋል፣ ካክስ ገብቼ ጸጉሬ ቶሎ አይደርቅም የምትሉ ሰዎች ስለ ጸጉራችሁ ይህንን ነገር ማወቅ አለባችሁ። ጸጉራችሁ ምን ያህል ሞይስቸር ያስገባል፣ ለምን ያህል ጊዜ ጠብቆ ማቆየት ይችላል። ይህን ሳታውቁ ለጸጉራችሁ ቅባት እንዳትገዙ፣ ምክንያቱም ምንም ጥቅም የለውም። የፊት ቆዳችን ታይፕ እንዳለው ሁሉ ጸጉራችንም የራሱ የሆነ ሄር ታይፕ አለው፣ ሄር ፖሮሲቲ የሚባለው ማለት ነው። ይህንን ከለየን በኋላ ነው ለጸጉራችን ተስማሚውን ፕሮዳክት በመጠቀም እናም ጸጉራችን ላይ ለውጥ የምናየው። ታዲያ ለጸጉራችን የሚስማማንን ቅባት ለማወቅ የጸጉራችን ፖሮሲቲ ላይ ይወሰናል። የጸጉር ፖሮሲቲ ማለት የጸጉር እርጥበትን የመምጠጥና እርጥበትን ይዞ የመቆየት ችሎታ ነው። ዛሬ በቀላሉ በቤታችሁ ሆናችሁ የትኛው የጸጉር አይነት እንዳላችሁ እነግራችኋለሁ። በመጀመሪያ ጸጉራችሁ በደንብ ታጥቦ ንጹህ መሆኑን ማረጋገጥ አለባችሁ። ቅባት ወይንም ሌላ ፕሮዳክት ካለው እላዩ ላይ ዝም ብሎ ሊንሳፈፍባችሁ ስለሚችል መለየት አትችሉም። ጸጉራችሁን ከታጠባችሁ በኋላ አድርቃችሁ ምንም ሳትቀቡ ውሃ በብርጭቆ በመሙላት የተወሰነ የጸጉር ዘለላን በመውሰድ ውሃ ወደ ያዘው ብርጭቆ ውስጥ በመክተት ከ10 እስከ 15 20 ደቂቃ በማቆየት መጠበቅ። የከተታችሁት የጸጉር ዘለላ ከላይ የሚንሳፈፍና ተንሳፎ ከቀረ ሎ ፖሮሲቲ ነው። ሎ ፖሮሲቲ የምንለው ጸጉር እርጥበት በቶሎ አይገባውም። ለመርጠብም ለመድረቅም ረዘም ያለ ጊዜ ይፈጅበታል። ቅባትና እርጥበትን አይዝም። ቅባት አይገባም፣ ወደ ውስጥ ቶሎ አይመጥም። ውሃ ስናረግበትም ቶሎ አይርስም። የጸጉር ዘለላውን በጣም ደረቅ ነው፣ በተለይ ጫፍ ጫፉ። ሌላው ነገሩ ደግሞ አንድ ጊዜ አርሰን ቅባት ከተቀባን በኋላ ደግሞ ለብዙ ጊዜ ይቆያል። ለመቀበል ነው የሚቸገረው እንጂ አንድ ጊዜ እርጥበት ሰርጎ ከገባ በኋላ ጠብቆ ለማቆየት ስለማይቸገር ጸጉሩ ለስላሳና የሚያንጸባርቅ ይሆናል። ነገር ግን ጫፍ ይያዛል፣ ወዲያው ተበጥሮ ወዲያውኑ ይያዛል። ለዛ ነው ሎ ፖሮሲቲ ጸጉር ያለው ሰው ቅባት ሲቀባ ሞቅ አድርጎ በደንብ እስኪርስና ወደ ራስ ቆዳው ውስጥ እስኪገባ መቀባት የሚያስፈልገው። ለምን? የጸጉሩ ዘለላ በጣም ጠባብ ስለሆነ ቅባትና ውሃ ወደ ውስጥ ለማስገባት የሚቸገረው ለዛ ነው። ሎ ፖሮሲቲ ሄር የላይኛው የጸጉር ነጣፍ እርስ በርሱ ተጠጋግቶ የሚገኝና እርጥበትን ለማስገባት በጣም ረጅም ጊዜ የሚፈጅበት ነው። የአብዛኞቻችን የአፍሪካውያን ጸጉር ሄር ታይፕ እንደዚህ አይነት ነው። ትክክለኛውን ቅባት ካልመረጥንና መርጠንም እንዴት መቀባት እንዳለብን ካላወቅን የምንቀባው ከላይ ብቻ ይቀመጥና ወደ ውስጥ ሳይመጥ ይቆያል ማለት ነው። ስለዚህ የትኛውን ቅባት እንምረጥ? ላይት ዌት የሆኑ ብዙ ወፍራም ያልሆኑ ወይንም ደግሞ ቀለል ያሉ ቅባቶችን ብንመርጥ ይመከራል። ቀጠን ያሉ ቅባቶችን እንደ አልመንድ ኦይል፣ አርጋን ኦይል፣ ሮዝመሪ ኦይል፣ ጆጆባ ኦይል፣ አቮካዶ ኦይል ውህድን በቤት ውስጥ ስታዘጋጁ ቀጠና አድርጋችሁ ቆዳችሁን በደንብ ማሳጅ እያደረጋችሁ መቀባት። ብዙ ፕሮዳክትና ውሃ ባታበዙበት ጥሩ ነው። ቀለል ያሉ ቅባቶችን መጠቀም። ወፍራምና ጭቃ ቅባት አይመከርም። ቅባቶቹን ስትጠቀሙ ጸጉራችሁን ታጥባችሁ ወይንም ጸጉራችሁ ካረጠባችሁ በኋላ እርጥበቱ ሳይለቅ ወዲያው ቢሆን የበለጠ ተመራጭ ነው። ሌላው ብርጭቆ ውስጥ የከተትነው ጸጉር ወደ ታች ከዘቀጠ ሃይ ፖሮሲቲ ነው። ማለትም እርጥበትና ቅባትን በቀላሉ ይይዛል። ከፍተኛ ውሃ የመሳብ አቅም አለው። እርጥበት ቅባትን እንዲሁም የተለያዩ ፕሮዳክቶችን በፍጥነት የሚያስገባና በቶሎ ሉዝ የሚያደርግ ማለትም እርጥበትና ቅባትን በቀላሉ ይይዛል። ከፍተኛ ውሃ የመሳብ አቅም አለው። እርጥበት ቅባት እንዲሁም የተለያዩ ፕሮዳክቶችን በፍጥነት የሚያስገባና በቶሎ ሉዝ የሚያደርግ ነው። ቅባትም ጸጉራችሁንም ስትታጠቡ የጸጉር ማስክ ውህድ ስትቀቡ ቶሎ ይይዛል፣ ቶሎ ይመጣዋል። ከዛ በቶሎ ደግሞ ይደርቃል። የጸጉር ዘለላው በጣም ክፍት የሆነ ነው ከሎ ፖሮሲቲ ማለት ነው። ሌላው ጸጉሩ ቶሎ ይሰባበራል፣ ይበጣጠሳል፣ ድርቅ ያለ የሚንጨባረር የሚሰባበር እንዲሁም ደግሞ አመዳም አይነት ይሆናል ቶሎ ስለሚደርቅ። ስለዚህ ወዙን ይዞ ደግሞ አይቆይም። ለዛም ነው አንዳንድ ሰዎች ቅባት ተቀብተው ብዙም ሳይቆዩ ጸጉራቸው እንዳልተቀባ ደረቅ የሚሆነው። ብዙ ፕሮዳክትና ውሃ የሚያስፈልገው ሃይ ፖሮሲቲ ጸጉር ነው። ቅባት ስትመርጡ ደግሞ ወፈር ያሉ ይዘት ያላቸው ቅባቶችን ለግለግ ያሉ ክሬሚ የሆኑ በጣም የሚያለሰልሱ አይነት ቢሆኑ አሪፍ ነው። ልክ እንደ ሺያ በተር፣ ኦሊቭ ኦይል፣ ጃማይካን ካስትር ኦይል፣ ኮኮናት ኦይል ያሉ ቅባቶችን ብትመርጡ ለጸጉራችሁ የሚስማሙ ይሆናል። እናም ወፈር ያሉ ክሬሞችን እንዲሁም በተጨማሪ ኬሚካልና ከፍተኛ ሙቀትን ልንጠነቀቅለት ይገባል። ሃይ ፖሮሲቲ ጸጉር ምን አይነት እንክብካቤ ያስፈልገዋል ስንል በየጊዜው ጸጉሩን ቅባት መቀባት፣ በቀዝቃዛ ውሃ መታጠብ፣ ከልክ በላይ አለመታጠብ፣ ሳሙና አለማብዛት፣ እሳትና ቀለም ደግሞ መተው፣ እንደዚሁም መቀነስ።
ከዛ ውጪ ፕሮቲን ሲልክ ያላቸውን ኮንዲሽነሮች፣ ሊቪንግ ኮንዲሽነሮችን፣ ማስኮችን፣ ትሪትመንቶችን ስትመርጡ የፀጉራችሁን እርጥበት ቶሎ የሚያስወጡ ቀዳዶችን ስለሚዘጉላችሁ የበለጠ ተመራጭ ይሆናል። ከዛ ውጪ ሻምፖቻችሁን ስትመርጡ ሰልፌት ፍሪ የሆኑ ፀጉራችሁን አጽድተው እርጥበቱን ወይንም ደግሞ መለስለሱን የማያስወጡ ቢሆን ይመከራል። ፀጉራችሁን ስትለቀለቁም በቀዝቃዛ ውሃ መሆን ይኖርበታል። ፀጉራችሁን ስታይል ስታደርጉ እሳት ተኩስ የምታረጉት ከሆነ ደግሞ ሄር ፕሮቴክተር መጠቀም ይኖርባችኋል። የሃይ ፖሮሲቲ ፀጉር ባህሪያቶች የተከፈተ ከትኪል አለው። እርጥበትን በቶሎ ይመጣል፣ ይቀበላል፣ በፍጥነት ይደርቃል፣ በቀላሉ ይንጨባረራል። ሌላኛው የፀጉር አይነት ሚዲየም ፖሮሲቲ ነው። ሚዲየም ፖሮሲቲ የሁለቱ ድብልቅ ነው። ብዙም ቶሎ አይደርቅም፣ ቶሎ ለመቀበልም አያስቸግርም። በሁለቱ መካከል ያለ የፀጉር አይነት ነው። የፀጉር ዘለላዎቹ ጤናማ የሚባል ደረጃ ላይ ነው የሚገኙት እና እንደ ሃይ ፖሮሲቲ እና እንደ ሎው ፖሮሲቲ አይደለም። ይህ ማለት ፕሮዳክትንም ሞይስቸራይዘርንም ቶሎ ይቀበላሉ፣ ተቀብሎም አቆይቶ ያስቀምጣል። ስለዚህ ፀጉራችንን ስታይል ስናደርግ የተቀባነውን ፕሮዳክት ይዞ አሪፍ ለሚባል ጊዜያቶች ያቆያል። ፀጉሩ ሲታይም ጤናማ ነው። ስለዛ ከሁለቱም ካየናቸው የፀጉር አይነቶች ቅባት እየቀላቀልን መጠቀም እንችላለን። ግን ለአንዳንዶች የሚስማማ ቅባት ለሌላ ሰው ሊስማማ ስለማይችል የሚስማማንን ለይተን አውቀን መጠቀም። ነገር ግን እንደዚህ አይነት ፀጉር ስላለን እንደፈለግን ሙቀት የምናበዛበት ከሆነ በኬሚካል የምንጎዳው እና በደንብ ካልተንከባከብነው ዳሜጅ ይሆናል። አሪፍ የፀጉር አይነት ቢሆንም ማለት ነው። ሌላው ብዙ ሰው የማያስተውለው የፀጉር አይነት ፖሮሲቲያችን በዘር በቤተሰብ ሊመጣ ይችላል። በተፈጥሮ ከሶስቱ አንዱ የፀጉር አይነት ነው ሊኖረን የሚችለው። ነገር ግን ፀጉራችን ላይ የማይገቡ ከመጠን ያለፉ ኬሚካል፣ ቀለም፣ ሙቀት ስናደርግ የምንታጠብበትን ውሃ እንደየሀገሩ ሁኔታ ስለሚለያይ የማንመርጥ ከሆነ ጨዋማ ውሃ ያለበት አካባቢ የፀጉር ፖሮሲቲያችን ሊቀየር ይችላል። በዛው ልክም ከተንከባከብነው መጀመሪያ ከነበረው ለውጥ ሊኖረውና ወደ አሪፍ የፀጉር አይነት ይቀየራል። የኔ ፀጉር ከዚህ በላይ አያድግም፣ አይለወጥም፣ በዘር ነው ምናምን ከማለት ይህን አውቀን ፀጉራችን ላይ ለውጥ ማምጣት እንችላለን። ፀጉር እንክብካቤ ይፈልጋል። በፊት ጥሩ የነበረ ፀጉር በእንክብካቤ ጉድለት ጥሩን ቆንጆን ፀጉር ታጡታላችሁ። ይህን ቪዲዮ አይታችሁ ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ይጠቅማል ካላችሁ ለሌላ ሰው ሼር በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ ደግሞ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ።